አበባው ረስቼው መጣ። ምንም አይነት አበባ መሸጫ የለም። አዲሱ ገበያ ፒያሳ መተናል። ምን አበባ ፍለጋ አባቶችልሽ እንዴ ምን ያሉት ማርያም አናት አበባ መበቃይስ ኬኩ 40 ደቂቃ ይቆያል። ለእናቶች ቀን በሰላም አደረሰሽ። ሰላም ጋይስ እንዴት ናችሁ? ሰላም ነው ወይ? አለሁላችሁ። አረ ዛሬ ቆንጆ ቡና ቀዳሽ ግን ሳልቀርጸው ቆንጆ ዛሬ አይና ያለው ጋይስ ቡናው ቴንክ ዩ ኬቴ። እሺ ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? እንኳን ለእናቶች ቀን አደረሳችሁ። ዛሬ እናቶች ቀን ነው እና ያ ማዘርጋል ነገር ነው። ጠዋት ደወልኩላት ማለት ነው። ከዛ መልካም እናቶች ቀን ምናምን አለ። ምን እሱ ደግሞ መች ነበር ባለፈው አልነበር እንዴ ምናምን ትለኛለች። ኧረ አይደለም ዛሬ እኮ ነው ምናምን ምንድነው ታዲያ እንትን ላይ ሁሉም ዛሬ እንትን ምናምን እየለቀቁ ነው አለችና ብዙ ግድ አልሰጣትም። እንደዚህ ነገር ግድ አልሰጣትም። መልካም እናቶች ቀን አለ። አይ ትላንትና ነበረ በቃ የድንግል ማርያም ቀን ብላ እንትን አለችላችኋለሁ። ከዛ ቤት ለሄድ አስቤ ነበረ በጧት። ከዛ አመመኝ ቪዲዮም ነበረብኝ ሰራውና ትንሽ አረፍ ልበል ወይ ወደ በኋላ ማታማ ሄዳለሁ ልሄድ አልሄድ እያልኩ ነበር። በነጋታውም ስለሚሄድ ግን ለምን ዛሬ ነው ሄድ ያለብኝ። ዛሬ ነው እናቶች ቀን እንሂድ። ምንም ፕላንም አላደረኩም። የእናቶች ቀን እንደሆነ የሚያወቅኩት እኔ ትላንትና ነው። አበባ ለማዘር አልገዛላትም። ማዘር አትወድም አበባ። ብሱን የገዛሽበትን ብር አሰጨኝም ነበር ብትለኝ አውጥቼ አሳያችኋለሁ። እና ለባብሰን ምናምን ፋብለን እራት እንበላለን ማለት ነው ከማሚ ጋር። እራት ግብዣ ነው የሚሆነው ያሁኑ። እኔ ጋይስ ለማዘር እኔ ስጦታ መስጠት አልችልም። የሆነ ነገር ከዘሎት አይበቃትም ወይ አይሆናትም ወይ ላትወደው ትችላለች። እና ብዙ ጊዜ የማደርገው አንቺ የምትወጂው ራስሽ ግዢ ብዬ ነው ተመላት ነው። ጋይስ አውትፊቴ ይሄን ይመስላል። ይሄን ልብስ ብዙ ጊዜ ለብሼ አውልቄዋለሁ። ከተገዛ ዛሬ ገና ነው ለመጀመሪያ ጊዜ አርጌው በመውጣው። አይላችሁ አበባ አትወድም። እኔም አበባ አልወድም ባይዘው እግዚአብሔርን አልወድም። ምንም አይመስለኝም አበባ ግን ሰጥቶኝ ደስ ብሎኛል። እና እስቲ አበባ እኔ ነው እንደዚህ አይነት ነገር ማለት ከእንትን ግን ኢትስ ኦኬ። አበባ ይዤላት ልሂድ። አበባ ያ ወይ አበባ ወይ ኬክ እያሰብኩ ነው። ምን ታስባላችሁ? ኬክ አይሻልም? አይ ነው እኔ እንጃ። ይሄ ካፖርት ህሊና ጋር ነበረ። ቆይንገራችሁ ህሊና ጋር ነበረ። ይሄ ካፖርት የዩቲ ነው ግን ዩቲ አይ ቲንክ ህሊና ነው ጊዜ በርዶ ሰታስ ነው ለብሳው ወጣች። ከዛ ህሊና እዚህ ስመጣ ምንም ቀባጥረው የሱ የኔንም መቃ ምናምን ሰምጣልኝ በዙ የዩቲንም ጫስ ብላት አመጣችልኝ ስለምረሳ። እኔ አሁን ለለብሰው ለዩቲ ያልነገርኳት ምን አለ አሁን ቦስ አትሰጠኝም። በጣም የሚያምሩ ጋይስ ወይኔ ሲያምር። እንደዚህ የሚያምር አልመሰለኝም እስከዛሬ ተቀምጠው ማለት ነው። ድሮ ነበር የምለብስላት። አይ ትንሽ ዘንጬበት ነው የምሰጣት ለዩቲ። አልሰጣትም ጋይስ። ቡትሴን ማለት ነው ጥቁር ባረገው ያበደ ነው የሚሆነው። ግን ጥቁር ቡትሴ አለፋውት መሰለኝ ተገነጠለ። ሰሪ ቤት ላኩታ። ምን ምጥለው መስሏችሁ? አልተገነጠለም። ትንሽ እንትን አለ ግን ላሰራው ሰሪ ቤት ሰጠሁት። ምን ጊዜ ታይ በቃ መጣው። እኔማ እዛ ያለ መስሎኝ ነበር እኮ እዚህ ካለማ ለምን ትሰጪኛለሽ? ስለዚህ ጥቁር ነገር አድ እናድርግበት። ያ we like this outfit yes እና outfit ይሄን ይመስላል። አይውሽ ጥቁሩን ቡትስ ቢኖርኝና ከቦርሳ ጋር ማሽ ቢያረግ ፒስ ነበር። ግን እንደዚህ ኮምቢኔሽኑ አልነበረኝም። ባይ ዘ ወይ ያምራል አይደል? ደስ ይላል። የሆነ ለየት ያለ ነገር አለ። ጸጉሬም እንደዚህ አድርጌው ያለው እድጃለሁ። ማሚ ጋር እንሂድ። ያ let's go ጋይስ። ይቅርታ አድርጉልኝ ግን ማለት ነው በጣም ነው ማምረው። በጣም አምራለሁ ጋይስ። እኔ ከእናት ከምወደው ዘፈን አንዱ ይሄ ዘፈን ነው። በጣም ደስ ይለኛል። በጣም ወደዋለሁ እና የእንትና የማን ነበረ ስሟ? ወይ ከፍትላችኋለሁ ብቻ ከመጣልኝ በጣም ነው የምወደው። ሳላቀው ክፋት ደግነት ክፋት ገሽም ባንገልባ ኳትማታ ፎዴሲ ማባ አና ወዳደር ወይ ላለክስ ነው መሰለኝ ወይኔ
እንዴት እንደምወደው የእሱ ባለውን ዘፈን እንዴት እንደምወደው በጣም ነው የምወደው። ክሊፑ ራሱ ማለት ነው ክሊፑ ራሱ ይለይብኛል። ሰው ነገረኛ ቢወራ ያልቃል የኔ ዓለም ያለሽ ክብር ሞገስ። ይሄ ዘፈን አይ ቲንክ የሆነ ለሀገርም ለእናት ማየት ነገር ነው። እኔ በጣም ነው የምወደው። በጣም ስሜታዊ ያደርገኛል። እንዴ ዘፈን ማሞቂያ አይደለም ወድሻለሁ ማለቴ አበራሹ የራድ በቀን ውስጥ 3-4 አይስ አንድ ያቆምኩት ማለት ነው የምወደው ነው የእናት ዘፈን ለመክፈት ብዬ ነው። በጣም የምወደው የእንትናን ነው አደራ ልጄን ብጻትን አደራ ልጄን በጣም የምወደው አደራ ልጄን አደራ አደራ ልጄን አደራ አደራ ልጄን አደራ ልጄን አደራ። ያው ጋይስ ይሄ ዘፈን እንግዲህ የላይክ ከወለድኩ በኋላ አወኩት ምናምን ነው የምትለው እንትና የእናትነት እንትኑን ምናምንና ግን እኔ በጣም ነው የምወደው ማርኝ ማምዬ እና በጣም ነው የምወደው አንቺ ደሞለውሽ ደግሞ አስቡት ይሄንን ወርጄ ደግሞ ስሜቱ ይለይብኛል የተፈል ይመስለኛል ከወለድኩ ደግሞ ምን አለ ለምዬ ውሃሽ ጨስባድ እኔ ዝም ብዬ የእናት ዘፈን እየሰማሁ ከሄድኩኝ በቃ ስነፋረቅ መድረሴ ነው። ለዚህ በቃ ኖርማል ዘፈን እያዳመጥኩ ልጅ እንጂ አይኔ አብጦ ምናምን ማለት አልፈለኩም። ገባችሁ? ወቁዋን መስበጥ አልዝክሮ ከነዋጋ አል ሐቡ ቢበሪ አይስ የሚጥለው ዝናብ እንጃ በጣም ኃይለኛ ዝናብ ነው የሚጥለው። ፀሐይ ምናምን በትንሽ ነገር ወጣችሁ ሊያታልን ወይኔ ይረግጠዋል ነው የምላችሁ። ጋይስ ቤት ደርሰናል። ዝናቡ እየጣለው ነው ስላችሁ ለጉድ እየጣለው ነው። ቤት ራሱ እንደሚገባ እንጃ ዛንጥላ እዚያ ነው ቤት ተስፋ ያለው ደግነቱ I'm wearing a boots that's ጸዴ ፓርት ወይኔ ጋይስ አበባው ረስቼው መጣሁ። ሽት በቃ መንገድ ላይ ገዛታለሁ አራሳውት በቃ እርሱት እንደዚህ የሚያደርገኝ በጣም የሆነ ሐሳብ ውስጥ ነበርኩና ዝናብ በቃ ያያችሁ በእንትን በኩል ሄዳለሁ ብዬ ረሳሁት። ፋፋፋፋፋ እንበልና እንጣላታለሁ። ገና አልነገርኳትም እኮ እንደምንወጣ ወይ በዚህ ዝናብ ምናምን ትለኛለች። እኔ ኧረ እባክሽ ተይ እንውጣ እዚሁ ነው ምናምን ትለኝ። ማዘር ሁሌ እንደዚህ የምትለኝ ተይ በእናትሽ ነይ ወተን እራት እንብላ ምናምን ብዬ ድልቅ አደርጋታለሁ። እና ባይዘው አንዳንዶቻችሁ ይሄ ብዙ ቦታ እንሂድ ምናምን ስትሏት እሺ የምትል እናት ካላችሁ በጣም ታደራችኋል። ማዘር ብዙ እንትና አትወድም። የተረጋጋ ቦታ መቀመጥ ማለት የተረጋጋ ቦታ መቀመጥ ትወዳለች፣ ግን ያን ያህል ይሄ መውጣት ምናምን አያስደስታትም። እና እንትን ለራስ ነው እንውጣ እባክሽ እንሂድ ምናምን ልበላት። አሁን ግን ትሻለች። ድሮ ነበር በጣም የምጠላው፣ አሁን ግን ደህና ነች። አበባ መግዛት አለብኝ ተመልሼ ልሂድ። ማርያምን እንዴ ዝም ብዬማ አልገባም። ምን ሆኜ ነው? ኧረ እሷ ባለችበት መግዛትማ ደስ አይልም አይደል? ይሄ ልምጣ ጋይስ፣ ይሄ ልምጣ። እዚሁ ሰፈር ውስጥ አይጠፋም። ደግሞ ብዙ ጊዜ ሁሌ አበባ ልገዛ ስል ሁሌ ነው ደግሞ ፊት ለፊት አጋጥሞኝ አያውቅም። ሳልፈልገው ስቀርም በየቦታው አለ። አሁን ከእንቁላል ፋብሪካ ወደ መድኃኒዓለም ትምህርት ቤት እየሄድኩ ነው። ምንም አይነት አበባ መሸጫ የለም። እኔ እንጃ ወይ ስቼ ይሁን ምን ይሁን አላውቅም። ያው የቢዝነስ አይዲያ ይሆናችኋል አበባ የምትሸጡ ሰዎች። ከውንጌት አልኩ ከእንቁላል ፋብሪካ እስከ መድኃኒዓለም ድረስ አንድ አበባ ሾፕ የለም። በቃ ምንም ነገር የለም እዚህ አካባቢ። አላውቅም ድንገት ያው በርግጥ ሰው ኦንላይን አይቶ ምናምን ነው የሚያዘው፣ ግን ድንገት እንደዚህ ሲፈልግ ደግሞ መንገድ ላይ ሲያይ ይገዛል። እና ምንም ነገር የለም። ነገሩ ሱቅም የለም በደንብ አይስ ኖ አበባ ሾፕ። ኧረ እዚህ ስጋ ቤት ብቻ ነው ያለው ጋይስ። ከመድኃኒዓለም በማስተማሪያ ወደ ሩፋኤል ወጣው። እዛ ምንም አበባ የለም። ከሩፋኤል ወደ ታች የእንቁላል ፋብሪካ አስፋልት እንጂ ወረድ ምንም የለም አበባ። እንዴ ምናልባት አላየው ይሆናል፣ ግን እኔ እንጃ። እንዴ አበባ ነው እየፈለክ ያለው ጋይስ እስካሁን። አሁን ወደ አዲስ ገበያ ሄጃለሁ። አዲስ ገበያ ወርታሽ መንገድ
ምንም አይነት የአበባ ሾፕ የለም። እንትኑ ጋር ነኝ ግን ገና ምንድነው በአዲሱ ገበያ በመሀለኛው ባላ ትልቁ ሞል አወቃችሁት? አዲሱ ገበያ ያለው ጃምቦ ህንጻ በሱ መሀል መጥቼ ምንም የለም። አሁን ወርታች እየወረድኩ ነው። ከሱ ጋር መጥቼ ወርታች ወደዚህ ነው ወደዛ እያየሁ እየመጣሁ ነው። እስካሁን ያየሁት አበባ የለም እንዴ! ምንድነው አዲሱ ገበያ ፒያሳ መተናል። ምን አበባ ፍለጋ? አረ እንደዚህማ ከባድ ነው። በዛኛው ሳይድ ስመጣ በአዲሱ ገበያ በኩል ከሰሜን ወርታች ስወርድ አንድ ቦታ ይቼ ነበር፣ ግን ከርቀት ብዙ አበባ ያላቸው አይመስልም። አማራጭ ማለት ነው። ከዛ ታውኩትና ዝም ብዬ በቃ እግሬ ወደ መራኝ ወደ ፒያሳ መጣሁ። ፒያሳ ሽኑ ጋር ያለው አበባ ብዳን አይደለም እንዴ በቃ ኬክ ልግዛ መሰለኝ። ኬክ ልግዛ መሰለኝ። በቃ አበባ ይብራ እንዴ! አበባ ከሌለ ከባድ ነው እንዴ! 4 ኪሎ ገባው ጋይስ። ማለት እንትን ነው እዚህ ጋር ኬክ ቦታ ቆሞ ለመግዛት ሜን ሮድ ስለሆነ አይመችም እና አይቻልም። እና ኬክ ለመግዛት መኪና ማቆም ሩቅ ነው። አረ ወደ ቤት ልመለስ። ማዘር ጋር እንደገባው በገባው ነው በቃ እጭምን ነው እንዴ! በቃ ነው እዚህ ጋር ልዞር ነው። በቃ ዞር ነው። እየተመለስኩ ነው ጋይስ። ሰዓቱን ለአበባ ለመገዛት ገደብኩት። ደግሞ ከዛም ስመጣ እኮ እንዳልገዛ ሜን ሮዱ ላይ ስለሆንኩኝ በቃ ጥግ መያዝ አትችሉም። እዚህ ኬክ ልገዛ ነው። አልቆየም። ደግሞ እንደው ሶ ጋይስ እዚህ አካባቢ ኬክ ቤት አለ። ቡትሴን አላረኩም አለ ቡትሴ ማለት ነው። ራቆቴን ነው እንኳን አይመስለው ከሰር ማለት ነው። ቶርታ አላችሁ ይመስላል። ሰላም ቶርታ ነገር አለ እንዴ? ምንም የለም። ኦኬ ኦኬ። ሌላ ምንድን ነው ያለው? ዘካ ሌላ የለም። ታኪም አለ ወደ ላይ። እሺ ጋይስ የሚያስጠላ ነገር ልንገራችሁ እንዴ። ኬክ ከቆረጥኩ በኋላ 40 ደቂቃ ይቆያል ይለኛል እንዴ? በእናታችሁ እኔ 40 ደቂቃ የሚቆይ ቢሆንማ ኬክ ልወስድ አልመጣም ነበረ። ጋይስ ኬኩ 40 ደቂቃ ይቆያል አለኝ። ማዘርን ከቤት ይዣት ልምጣ። ፒያሳ ነኝ ያለሁት። ማርያምን እኔ እዚህ ቆሜ አልጠብቅም፣ ኬክ አልጠብቅም። ለኬክ ብዬ ሰዓቴን አልገድልም። አዝዣለሁ። እኔ መች 40 ደቂቃ ተረፈኝ። 40 ደቂቃ ይሉኛል እንዴ ለኬክ? እኔ እኮ እዛው በቃ ቶርታው ላይ የተሰራ ኬክ አለ። ከዛ በቃ የፈጠነ ስም የሆነ ሃፒ ማዘርስ ዴይ ብሎ ይሰጠኛል ብዬ እኮ ነው። ኖርማል ያለ ኬክ መስሎኛል የሚወጣ። በል በቃ ነው እንደም ቤት ደርሼ ማዘርን ይዤ አልወጣ። አሁን እንኳን አበባ ምናምን ብዬ አልቆምም። ሰዓቱን ገደልኩት በአበባ በኬክ እያልኩ። ዋናው እዛ መገኘቱ ነው። ሲጀመር ዳዝንት ኬር እኮ እንደዚህ አይነት ስታፍ እሷ እንዲህ ጊዜን ብልት ሲያደርግብኝ ግን ንድ ነው የሚለኝ። ዝም ብዬ ይዣት ወጣና ኬኩ በኋላ ትቆርሷለች። ቤቷን ይዛ ትሄዳለች ወደ ቤት አይመስላችሁ? ቦክሰኛ ደግሞ ስለምትወድ ቦክሰኛም ነበረ ትንደለላት ነበረ። ጋይስ ተመልሼ ወደ ቤት መጣሁ። በቃ ምንም አናድም። አበባ በጣም ከመፈለግ የተነሳ አሁን ጭራሽ እየፈለግኩት ሁሉ አይደለም። አስጠላኝ አበባ ማሰቡ። ፖይንቱ ራሱ ያበባ አልታየኝ። እንዴት አናደደኝ ማርያም! እንዴት አይኖርም እንዴ? ተቃጠልኩ። አሁንስ 4 ኪሎ መድኃኒዓለም ሩፌል ደርሼ ልመለስ እንዴ? በባዶ እጄ ተመልሼ ነበር ወይ በገባሁ ኖሮ ቀድሜ። ለኬኩ ደግሞ ጭራሽ ብዬ ጠብቄ ያን ሁሉ ሰዓት ቆይቼ ኬክ ኒኮ የቆረጥኩት ተቀዳችሁ ነግራችኋለሁ። ለምን ምደግምላችሁ ተናጅ ነው ባይዘው እንዴ ሰዓታችን ነበር። አረ ዋናው በቃ እዚህ መገኘቱ ነው። ሲጀመር ነው ብዙም ጉዳዩም አይደለም እኮ እንደኔ ነገር ይገርመኛል። ማለት ሲጀመር ዝም ብዬ ነው እንትን ያልኩት ያው ደስ ቢያስ ነው እንጂ እንትን አልፈልገውም። ያን ያህል ምንም አይመስላትም። ንቋ ማርያም ተናደድኩ ዛሬ። መኪና ራሱ በስራ ፈራቆም። ስለዚህ ምን እናደርገው ማለት ነው ጋይስ? ምንድነው የምናደርገው? ከማዘር ጋር ይዣት ወጣለሁ ቤት
አይ ቲንክ ፋዘርን ቤት አለ ሰላም ምናምን ቤት ትንሽ ጮስና ቤት ከፋዘር ጋር ማዘርን ይዣት እውላለሁ። ከዛ በቃ ምንም ሰርፕራይዝ የለውም። እሺ ነው እሱ አሁንማ ነገር ዋስ ለባብሽ ጠብቂኝ ራት እንበላለን አልኳት። በቃ እዚሁ ራት በልተን ኬኩን ፒክ አድርገናል ወደ ቤት በቃ ችግር የለም። ለኬክ ነው እንዴት ተጨነቅኩት ያን ሁሉ ሰዓት እንዴ በቃ ለዋል ካም ዳውን ይሁት አየሩ ደግሞ ደስ ሲል አሁን ወይኔ ሲያምር አየሩ ቤት እዚህ ሲመጣ እኮ ያለኝ ስሜት ይኖ ጋይሳ ውስጥ እንግዲህ ብዙ አልቀርጽላችሁ ፋዘር ምናምን ስለሚኖር ከወጣን በኋላ ቀርጽላችኋለሁ። አይፍ በጣም ይሁት በእናታችሁ ደስ አይልም? እኔ ቤት ስመጣ እግዚአብሔር ምስክሬ ነው በቃ ሁሌም ደስ ይለኛል። ግቢው ምናምን ሁሉ ነገሩ ይሆነ አለው ስሜት የራሱ እና በቃ ፋዘር ስላለ ቪዲዮ አልቀርጽላችሁም ስቆጣ ቀርጽላችኋለሁ። ሰብስክራይብ ግን አድርጉ። እሺ ልጅ አሜን ባሪካ ባሪ ሁኚልኝ። አሜን አሜን እናቴ በሰላም ግቢ። አሜን ደህና ደሪሜ ጋይስ ከማሚ ጋር ወጥተናል። ለምን እንደሆነ ታውቂያለሽ? በቃ አሁንማ እንግዲህ አበባ ልገዛልሽ አበባ ልገዛልሽ አንቺ የለም የትም ቦታ የለም እዚህ ሰፈር በመሀል ከዛ ስመጣ ወደዚህ ዋናው መንገድ ስለሆነ ማቆም አይቻልም። ረሳሁት በመሀል እዚህ ገብቼ ተመልሼ ወጣሁ ከአዲሱ ገበያ በመድኃኒዓለም ፒያሳ አድርጌ ከዛ ኬክ ልገዛላት ነው ኬክ ልገዛልሽ ገባሁ። ይሄ ከዛ ምን ቢሉኝ ጥሩ ነው እንደ ኬኩ 40 ደቂቃ ይቆያል አይደል? ከዛ እንዴ በቃ እንዴ ምን ነው ለምን አልነገርከኝም? ኬኩ 40 ደቂቃ ይቆይ ማን አልቆም ነበር። በቃ እሺ መጣሁ ብዬው በቃ በዚህ ስንመለስ አሁን ተቀብለ ነው ይሄሽ ትገበልሽ በኋላ በቃ አይ እኔማ በቃ ደስ ይለኛል። አይ ነው ምንም እኮ ጉዳይሽ እንዳልሆነ እንደይ ነገር አይ ነው ግን በቃ ያው እስቲ እንደው ሞመንቱ ነው ብዬ እኮ ነው። አንቺ ጋር ነው ለኔ ከምንም በላይ አንቺ እንኳን ለእናቶች ቀን በሰላም አደረሰሽ። እኔ አልችልም በግናለሁ እንኳን አብሮ አደረሰን። ተመልሼ መጣሁ ኬክ ቤቱ በኩል ማለት ነው። ማዘር መኪና ውስጥ ቁጭ አድርጌ ኬኩን ድጋሚ ላነሳ ነው። ዝም ብዬ ሳስበው ማለት ነው ኬኩ ራሱ እንትን ማድረግ ይችል ነበር። ላይክ የምንሄድበት ቦታ ላይ ካፍቴሪያ ምናምን የምንሄድበት ሬስቶራንት ላይ ምግብ ኬክ ይዘውልን እንዲመጡ ማድረግ ይችል ነበረ። ያ አሁን ካልደረስ እና ህትም ይደብረኛል። ቤት ደርሼ እስክመለስ እኮ 1 ሰዓት ምናምን ላይክ ብዙ ነው። እሺ ቲንክ ጋይስ 4 ኪሎ ነው የመጣነው። መስኮት ጋይስ በቃ ኬኩን ወደድሽ? በደንብ አላየነው። በቃ የቸኮላ ጭራሽ አንዱን ኬኩን ወስጄ ደግሞ ጭራሽ ቦክሰኛው ረስቼ መመለስ እንዴ በቃ እንዴ ስለባልኩኝ በደንብ ተሰራሽ ልጅ ታውቃለሽ ነው በጊዜ በጣም ኮንዶዚ ነበር። ግን ቅድም እንትን ብዬ ስራ ምናምን እሺ እኔማ ተቀጥሬ ጧት እኮ ነበር ማርያምን ልመጣ ነበር። ጧት ስለሽ 7 ሰዓት ነው። ከዛ ሳይሽ ንግግርሽ ታንቸ ነበር አይደለም እንትን አልሽ እንጂ ምንድነው የእናቶች ቀን ምናምን የእንትን ቀን መጣልኝ ምን ሁሉ ጊዜ ሲባል ስለሰማ አይደለም እንደ የእናቶች ቀን ነው ምናምን እሷ ማርች 8 ነው የእናቶች ቀን አድርጋ መስሏት ነበርና እና አምስተኛ አቀለለች ቢና በቃ እንዴ እኔ ማሙኛ በቃ አልተኛ ምናምን ቢይ ከዛ መልሼ እያሰብኩት ለዛ እንደምትመጪ በምን አውቃለሁ። እኔ ከመጣሁ እሑድ ወይ ላይሽ እመጣለሁ ወይ ደግሞ ታይኝ የምትመጪ ነው የኔ መሰለኝ እኔና ከዛ ደግሞ ሰኞ እመጣለሁ። እኔም አሰብኩና በቃ ወይ ሰኞ ልሂድ እንዴ ትንሽ ሰዓት ነው ቢይ ቦክሰኛቴ ይቅርታ ኧረ ችግር የለም ቦክሰኛሽን ቢይ አመሰግናለሁ። ተባረኪ ጤናሽን ይስጥሽ። አሜን አሜን አሜን። እንዳሰብሽኝ መብርሃን ታስብልሽ። ወይኔ ጉዴ አመሰግናለሁ። እኔ ሽቶ ያስፈልገኛል በጣም ተባባኩ። ሽታዬ ራሱ ከዚህ እንኳን ምንም አልቦሽም አያውቅም። እኔ አያልብሽም ግን ሽታ ምንም ልብስሽ ምንም ቢሆንም በጣም ግርግር ያለበዛበት ቦታ ነው ደስ ይለኛል። እንቀመጣው ያለ በቃ ወደ ውስጥ ያለ ወደ ውስጥ እንቀመጣው። ልክ ባለፈው ግን እዛም እኮ መሄድ እንችል ነበረ። እንሂድ ነግባሽ ነይ አምራላ በዛ ጋር ትቀጫለሽ ወይስ በዛ የቀረሽሽ እኔ ነው ራሴ አዎ ግን የገባኝ ነገር መሰለሽ
ከዛ እዚህ ጋር እንግዲህ እያወራን ነው የቋጡን ጋይስ ጋይስ ምግብ ሁላ ታያለሽ ጠለዋለሁ ብዬ ነው ሙሉ ይሄን ቪዲዮ ሳየው በቃ በጣም በቃ እኔ ነኝ ለካ የማወራው ማለት ነው። ዝም ብላ ነው የምታዳምጠኝ እንዴ ለፍላፊ ነኝ እንዴ? ግን እሷም እያወራች ነበር የሷን ፓርት አላስገባሁላችሁም እንጂ እና ምግቡ አልቆ ተነሳልን። አበባው ፒስ ነበር። አበባ ማምጣልሽ ትወጂ ነበር? አበባ ትወጃለሽ እንዴ? ምን ያወጣ ማርያምን አይምርሽ ከልብሽ ነገር አባቶች እኔ ማዋሉ ድማይዘው ባንቺ ወጥቼ ማለት እኔ ወይዘው ይል ግን ቢሰጥሽ የሆነ ትንሽ ደስ የሚል ነገር ስሜት አለው ያስባለሁ። ለዛ ሰው ይስልሽ ለዛ ሰው ክብር ስል ነው። በተረፈ ደስ የሚልሽ አይደል? እኔም እግዚአብሔር ለዛ ሰው ደስ እግዚአብሔር ምስክሬ እኔ ግን አላውቅም። ምናልባት በወንድ ከሆነ እንጃ ስሜቱን አላውቅም እንጂ ያን ያህል አበባ ፍቅሩ የለኝም። እውነት ግን ለልደቴ ጓደኞቼ ሁሉ ማምጣው ድርድር ሲል ደስ አለኝ። ይሄ ደስ ብሎኛል። ይሄ ጓደኞቼ አምጥተው ድርድር ሲል ሲበዛ ምናምን ደስ ይላል። ግን ያን ያህል ቱ ማች ኤክሳይትመንት አይሰጠኝም አበባ። አንቺም ኖርማል ነሽ? በቃ ይደርቃል ብዬ ስለማስብ ነው። ሁላ ነው የማይገባኝ እኔ ምንድነው ወዲያው ጠውልጎ ለሚጣል ነገር። አዎ እኔ ምን እንደዛ ነው ማስበው። ወዲያው ጠውልጎ እና ደግሞ ጠውልጎ ለሚጣል ነገር ለምንድነው ሰው ገንዘብ የሚያባክነው ዛሬ? እሱ ብቻ ነሽ ወይ እንዴ ስታዩ ግን ያምራል እኮ። ግን እኔ ደግሞ ማለት ነው እንዴ ሲታይ ያምራል። አዎ ሰዎች እንደዚህ ቢመናገር ይቅርታል። አረ ኖርማል ነው እንዴ ማለት የራስሽ ሀሳብ ለስራ ለዩላችሁ አበባ ለምትወዱ ሰዎች እና እንደ ስራ እንደያዛችሁ ሰዎች እንት ይቅርታ። ግን ማሬ አዎ ግን ማመሰልሽ ብዙ ሰው ደግሞ የሚወድ ሰው አለ። ስለዚህ ኖርማል ነው እንደዚህ ማለትሽ መብትሽ እኮ ነው። ይሄ እኔ ግን ይግሌ እኔ ምንም አይመስለኝም አበባ እንደው ማሾፍ ነው የሚመስለኝ። አሾፋ ጋይ ሰማችሁ? ማሾፍ ነው የሚመስለኝ አበባ እንኳንም አላ አንቺ እኔ እኮ አንቺ አበባ ፍለጋ እኮ ለአንቺ እናቴ የት እና የት እንሄድ ማርያም እንኳን ቀረ ግን የአበባ 5000 ብር አሁን ነበር የምትለው 5000 ብር ሰጣች። ወይኔ ዋጋውን ስሰማኛችሁ እንዴት እንደሆነች እና እንትናቲም ባይዘው ማለት ነው የወጣው አበባ ገዝቼ ይዤላት ዋጋው ውድ ደግሞ በጣም ትናደዳለች። በጣም አረ እናደዳለሁ። መዋሸት አልፈልግም። ማርያም ምንድነው ትርጉሙ ብዬ ነው የማስበው። ይሄዱ ልብር ማጣት ዳባ ምንድነው? እንኳንም ጋይስ እንኳንም ፈልጊ እንኳን ደግሞ መቤቴን አውቄው ነበር። እኔ እኮ አበባ እንደማትወድ መቤቴን አውቄው ነበር። ኬክ ራሱ ጉዳይ አይደለም ያን ያህል ግን በቃ ኬክ ይሻላል። በቃ ያው እድገቴም ሊሆን ይችላል። በዚህ አይደለም እድገትሽ ሊሆን ይችላል። ግን ይልሽማ እኔ አበባ አልወድማ። እኔ አሁን እሺ ህፃን ነኝ ባል እኔ አበባ ምንም አይመስለኝም። ከተማ ላይ ነሽ እንግዲህ እዚህ ነው የተወለድሽ። ግን ያው በኔ እንግዲህ እኔ ደም አይደለሽ ለዚህ ነው የጠላሽው። አዎ አንድ አይነት ስለሆነ ነው። አዎ ብዙም ስለ አበባ ብዙ ወራ በጣም ይቅርታ አድርጉልን እሺ። ለምትወዱ ሰዎች ደስ ይላል እኮ ደስ የሚል ስሜት አለው ምናምን ወደፊት ምናምን ለሽምግልና ምናምን ፈልጋለሁ ይምጣ እሱ ፓርት ኦፍ እንትን ስለሆነ ምናምን። ከዛ ውጪ ግን የሚሞቀኝ የሚበርደኝ አይነት ሰው አይደለም። ፖይንትለስ ነው ለኔ። ቸርስ አሁን እንኳን ለእናቶች ቀን በሰላም አደረሰሽ። በጣም ወድሻለሁ። ትልቅ ከዚህ በላይ እድሜና ጤና ይስጥሽ። አጅምሩልኝ። አመሰግናለሁ ልጄ። ወድሻለሁ ለማለት ነው። አጣጭ እንጂ ቸርስ ተብሎማ ይነሳል። ተብሎ ለካ አይቀርም። አዎ እንዴት ነው እንትን የሚቀላቀልሽ? ግን እዚህ መጠጣ ያለብሽ ጣፋጭ ሲት
ጋይስ ያመጡላትን ተመልከቱ። ተመልከቱት ደስ ሲል በጣም እናመሰግናለን መስኮት። ከዛ እንግዲህ እዚህ ጋር ጋይስ በጣም እያወራን ነበር፣ ዲፕ ኮንቨርሴሽን ውስጥ ገባ ምናምን። እኔም በጣም ስሜታዊ ነኝ ታውቃላችሁ፣ ትንሽ ወደ ቦቦ እኔ እንግዲህ አልችልም ታውቃላችሁ፣ አየየ እያልኩባት ነበረ እና ጸደይ ኮንቨርሴሽን ነበር የነበረኝ። ባይ ዘ ዌይ ከማዝየር ጋር ማውራት በጣም ደስ ይለኛል። በጣም 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 ማቹረች እና የምታወራው ነገር እንዳለ በጣም ሴንስ ይሰጣል። ብዙ ጊዜ እንደዚህ አልላትም ለሷ ካልኳት እንትን ስለምትለኝ፣ ግን እንዳለ የምታወራው ነገር እንዳለ ሁሉም ይደርሳል። የምታወራውም ነገርም ልክ ነው፣ ተሳስታም አታውቅም። እና በቃ ለማለት ፈልጌ ፈልጉት ሄደን ሶ ጋይስ እዚህ የነበረን ቆይታ ጨርሰን ወደ ቤት ልንሄድ ነው። እሷን ቤት አልሽ እንግዲህ እኔም ወደ ቤት ነው የምሄደው። ስላያችሁን በጣም እናመሰግናለን። ሰብስክራይብ አድርጉን። እንወዳችኋለን በጣም ቻው።